ያውቃሉ? አንድ የሳይበር ሴኩሪቲ ስህተት የኦንላይን መረጃችንን ሊያጠፋብን እንደሚችል። ብዙ ሰዎች ሳይበር ሴኩሪቲ ሲባል ከአይቲ ኤክስፐርቶች ወይም ደግሞ ከሀከሮች ጋር ብቻ ያገናኙታል። ነገር ግን ስልክ፣ ላፕቶፕ እንዲሁም ደግሞ ኢንተርኔት ተጠቃሚ ከሆነን እኛንም ያካትታል ማለት ነው። ሰላም እንዴት ናችሁ? ለማታውቁኝ እኔ በየነች ስኳር ይባላለሁ። ዛሬም እንግዲህ በአዲስ ቪዲዮ ተገኝተናል። የዛሬ ቪዲዮአችን የሚሆነው ሁሉም ሰው ሊያውቀውና ሊረዳው ስለሚገባው ስለ ሳይበር ሴኩሪቲ መሰረታዊ የሆኑትን ነገሮች ቀለል ባለ መልኩ አብረን የምናይ ይሆናል። ስለዚህ አብራችሁን ቆዩ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮአችንን ላይክ፣ ሼር አድርጉልን። እንጀምር። ሳይበር ሴኩሪቲ ምንድነው ከሚለው እንጀምር። ሳይበር ሴኩሪቲ ማለት ኮምፒውተሮችን፣ ሲስተሞችን እንዲሁም ደግሞ መረጃዎችን ከኦንላይን ጥቃት መጠበቅ ማለት ነው። እንደዚህ ስንል እንግዲህ ኦንላይን ላይ ብዙ የኛ ኢንፎርሜሽኖች አሉ። ለምሳሌ ፓስወርድ፣ ፎቶዎች እንዲሁም ደግሞ ሌሎችም አሉ። ስለዚህ እነዚህን ኢንፎርሜሽኖቻችንን ፕሮቴክት ማድረግ መቻል አለብን ማለት ነው። ሀከሮች ብዙ ጊዜ ታርጌት የሚያደርጉት የእኛን ሲስተሞች ብቻ ሳይሆን እኛ የምንሰራቸውን ስህተቶችን ነው። እነዚህን ስህተቶችን ተከትለው የእኛን ሲስተሞች ማጥቃት ቀላል ስለሚሆንባቸው ማለት ነው። ስለዚህ ስለ ሳይበር ሴኩሪቲ ማወቅ በጣም አስፈላጊና ጠቃሚ ነገር ነው ማለት ነው። በቀላል አገላለጽ ሳይበር ሴኩሪቲ የምንለው ምንድን ነው? የእኛን የዲጂታል ላይፋችንን ፕሮቴክት የምናደርግበት ወይ ነው ማለት ነው። እነዚህ ዲጂታል ላይፋችን የምንላቸው አንደኛ የእኛ ፓስዋርድ፣ ኢሜሎቻችን፣ ሶሻል ሚዲያ እንዲሁም ደግሞ ባንክ አካውንቶቻችን ናቸው። እስኪ እንዴት አድርገን እነዚህ ዲጂታል ላይፋችን የሆኑትን ከሳይበር ክሪሚናልስ ፕሮቴክት ማድረግ እንደምንችል አብረን እንይ። አንደኛው ምንድነው? ስለ ፓስወርድ ሴኩሪቲ ነው የምናየው ማለት ነው። ፓስወርድ ሴኩሪቲ ስንል ፓስወርዶቻችን ሴኩርድ መሆን መቻል አለባቸው። ምክንያቱም ዘፈረስት ዲፌንስ ላይን የምንላቸው ፓስወርዶቻችን ናቸው ማለት ነው። እንደ ቤታችሁ መግቢያ በር ማየት ትችላላችሁ። ስለዚህ ፓስወርዶቻችንን በደንብ ሴኩርድ ማድረግ መቻል አለብን፣ እንዲሁም ደግሞ ጥንቃቄ ማድረግ መቻል አለብን ማለት ነው። ፓስወርድ ክሬት ስታደርጉም ሆነ ስለ ፓስወርድ ስታስቡ እነዚህን ነገሮች በፍጹም እንዳታደርጉ። የመጀመሪያውና አንደኛው ምንድነው? ሁሉም ቦታ ወይም ደግሞ ለሁሉም አካውንቶቻችሁ አንድ አይነት ፓስወርድ መስጠት የለባችሁ። ሁለተኛው የሚሆነው ምንድነው? ሊገመት የሚችሉ እንዲሁም ደግሞ ቀላል የሆኑ ፓስወርዶችን መጠቀም የለባችሁ። ሶስተኛው ምንድነው? ፓስወርዶቻችሁን ከጓደኛ ወይም ደግሞ ከወዳጅ ጋር ሼር ማድረግ የለባችሁ። አራተኛውና የመጨረሻው ምንድነው? ፓስወርዶቻችሁን በፕሌን ቴክስት ወይም ደግሞ ሊነበብ በሚችል መልኩ ሴቭ ማድረግ የለባችሁ። እነዚህን ስህተቶችን በፍጹም መስራት የለባችሁ። ምክንያቱም ሀከሮች ከኛ የሚፈልጉት የእኛን ስህተት ነው ብያቸዋለሁ። ስለዛ አንድ ስህተት ካገኙብን ያን ስህተት ተጠቅሞ የእኛን አካውንት ወይም ደግሞ የእኛን ሲስተም በቀላሉ ሀክ ሊያደርጉት ስለሚችሉ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ፓስወርዶቻችሁን ሴኩርድ ማድረግ ያለባችሁን ነገሮች እንይ። የመጀመሪያው ምንድነው? የተለያዩ ፓስወርዶችን መጠቀም መቻል አለባችሁ። እንደዚህ ስንል ምንድነው? ለሁሉም አካውንት አንድ አይነት ፓስወርድ በፍጹም መጠቀም የለባችሁ። ስለዚህ የሁሉም አካውንት ፓስወርዶቻችሁ የተለያዩ መሆን መቻል አለበት ማለት ነው። ፓስወርዶቻችሁ ረጅም እና ሊገመት የማይችሉ መሆን መቻል አለባችሁ። ለምሳሌ ፓስወርዶችን ክሬት ስታደርጉ ካራክተርስ፣ ነምበሮች እንዲሁም ደግሞ ሲምቦሎችን ሚክስ አድርጋችሁ ክሬት ማድረግ መቻል አለባችሁ ማለት ነው። እንዲሁም ደግሞ አስፈላጊ ከሆነ ፓስወርድ ማናጀር መጠቀም ትችላላችሁ ማለት ነው። ስትሮንግ የሆነ ፓስወርድ ሲኖረን የኛ የዲጂታል ላይፋችን የተጠበቀ ይሆናል ማለት ነው። እንዲሁም ደግሞ በቀላሉ ለሀከሮች ወይም ደግሞ ለጥቃቶች አንጋለጥም። ሌላው ደግሞ እስኪ ስለ ፊሽንግ አታኮች እንይ። ፊሽንግ የምንለው ምንድነው? አጥቂዎች እንደ ታማኝ ካምፓኒ ወይም ደግሞ እንደ ታማኝ ሰዎች ሆነው እኛን ትሪክ ለማድረግ ሲያስመስሉ ማለት ነው። ስለዚህ እንዴት ነው ፊሽንግ የሚሰራው የሚለውን ማወቅ በጣም ጠቃሚ ነገር ነው ማለት ነው። እሺ የመጀመሪያው የሚሆነው ምንድነው? ማታለል ነው። አጥቂዎች እንግዲህ የእውነት የሚመስሉ ሜሴጆች ወይም ደግሞ ኢሜይሎችን ይልኩልናል ማለት ነው። ብዙ ጊዜ እንግዲህ ከባንክ ነን ወይም ደግሞ ሌሎች ታዋቂ አገልግሎት የሚሰጡ ካምፓኒዎችን በመጥራት ከዛ ነን በማለት እኛን ያታልሉናል ማለት ነው። እንደዚህም በማድረግ የእኛን ሴንሲቲቭ የሆኑ ኢንፎርሜሽኖቻችንን ከነሱ ጋር ሼር እንድናደርግ ይጠይቁናል ማለት ነው። ስለዚህ እንዳንታለል በደንብ ጥንቃቄ ማድረግ መቻል አለብን ማለት ነው። ሌላኛውና ሁለተኛው በማጭበርበር ነው። ይህንንም የሚያደርጉት እንዴት ነው ካላችሁኝ፣ እኛ ሳናስበው በፍጥነት እርምጃ መውሰድ እንዳለብን ይነግሩንና በውስጣችን ፍርሃት ይፈጥራሉ ማለት ነው። ለምሳሌ ዛሬ ይሄንን ካላደረጋችሁ የእናንተ አካውንት ይዘጋል፣ እንዲሁም ደግሞ ሞባይል ባንክ ህጋችሁ አይሰራም በማለት እኛን ያጭበረብሩናል ማለት ነው። በዛን ሰዓት እኛም አካውንታችን እንዲዘጋ ስለማንፈልግ የእኛን ኢንፎርሜሽን አሳልፈን እንሰጣለን። በዚህም መልኩ ያጭበረብሩናል ማለት ነው። ሌላው በማጥመድ ነው። ያ ሁላችሁም ወጥመድ ታውቃላችሁ አይደለ? ለምሳሌ አይጧን ለማጥመድ እንግዲህ አይጧ የምትወደውን ነገር ልትሰጧት ይገባል። ምክንያቱም ያንን ነገር ፈልጋ እንደምትመጣ ታውቃላችሁ።
ያው አላማቸው እኛን ማጥመድ ስለሆነ እኛ ምን እንደምንፈልግ በሚገባ ያውቁታል ማለት ነው። ለምሳሌ ፍላጎታችን ስራ ከሆነ ገንዘብ መስራት ከሆነ ከዛ ነገር ጋር የተያያዘ ነገር ወደ እኛ ይልካሉ ማለት ነው። እኛም እውነት መስሎን ያንን ነገር ተከትለን ስንሄድ ወደ ሌላ ነገር ይመራናል ማለት ነው። በዚህ መልኩ ያጠምዱንና ወደማንፈልገው ነገር ይወስዱናል ማለት ነው። ስለዚህ በደንብ ጥንቃቄ ማድረግ አለብን ማለት ነው። ያው አላማቸው ምንድነው? የእኛን ሴንሲቲቭ ኢንፎርሜሽን ወስዶ የእኛን ዳታ ከኛ መውሰድ ነው። ስለዚህ እንግዲህ እነሱም ይሄንን ለማድረግ ሌሊት ቀን እንግዲህ ሳይተኙ ይለፋሉ። እኛም ለዚህም ጥንቃቄ ማድረግ መቻል አለብን ማለት ነው። እሺ እንግዲህ ሳናስበው እነዚህን ነገሮች ሪፕላይ ማድረግ ስለምንችል ምን ማድረግ አለብን የሚለውን ነገር የመጀመሪያው ምንድነው? ሶርሱ የማይታወቅ ሊንክ አለመክፈት። ይህንንም የምናደርገው ሊንኩ ከተላከልን ሶርሱን ካላወቅን ወይም ደግሞ እርግጠኛ ካልሆንበት በፍጹም መንካት የለብንም ማለት ነው። ግዴታ መንካት እንኳን ካለብን ምንድነው ማድረግ ያለብን? መጀመሪያ በደንብ ማጣራት መቻል አለብን። ሶርሱ ኬት ነው፣ ይሄንን ሊንክ የላከው ማን ነው የሚለውን ነገር በደንብ ማወቅ መቻል አለብን ማለት ነው። ሌላኛው ደግሞ ምንድነው? የተላከልንን ኢሜል ሳናጣራ ሪፕላይ ማድረግ በፍጹም የለብንም። ይሄ በጣም ጥንቃቄ ይፈልጋል። አብዛኞቹ አሁን ላይ የሚላኩልን ኢሜሎች እስካም ናቸው። ስለዚህ በደንብ መጠንቀቅ መቻል አለብን ማለት ነው። ሌላኛው ደግሞ ምንድነው? ፓስወርዶቻችንን በፍጹም ከሰው ጋር ሼር መደራረግ የለብንም። እነዚህንና ሌሎች ጥንቃቄዎችን በማድረግ ከሳይበር አታክ ራሳችንን መጠበቅ እንችላለን ማለት ነው። ከዚህ ጋር ተያይዞ እንግዲህ አንድ ነገር እናንሳ። ቴሌግራም ላይ ብዙ ጊዜ ሊንክ ይላክልንና እሱን ሊንክ ከነካን በኋላ አካውንታችን ሀክ ይደረጋል። ይሄ የሚሆነው እንግዲህ አብዛኛው ቴሌግራም ላይ የሚላኩልን ሊንኮች እስካም ናቸው። ስለዚህ በጣም ጥንቃቄ ማድረግ መቻል አለብን ማለት ነው። ቅድም እንዳልኳችሁ እርግጠኛ ያልሆናችሁበትን እንዲሁም ደግሞ ሶርሱን የማታውቁትን ሊንክ በፍጹም መንካት የለባችሁም ማለት ነው። ሌላኛው እና ሶስተኛው ማድረግ ያለብን ምንድነው? ሶፍትዌሮቻችንን አፕዴት ማድረግ መቻል አለብን ማለት ነው። ብዙ ሰው እንግዲህ አፕዴት እንደ ቀላል ነገር ነው የሚያየው። ነገር ግን ከጥቃቶች ሊጠብቀን የሚችል አንደኛው እና ዋነኛው ነገር አፕዴት ማድረጋችን ነው። ስለዚህ ሶፍትዌሮቻችንን እንዲሁም ደግሞ ስልኮቻችንን፣ ኮምፒውተሮቻችንን የሚያስፈልጉንን ነገሮች በሙሉ አፕዴት ማድረግ መቻል አለብን ማለት ነው። ብዙ ሰው አፕዴትን ኢግኖር ያደርጋል፣ ምክንያቱም አይጠቅምም ብሎ ስለሚያስብ። ነገር ግን አፕዴት ብዙ ሴኪዩሪቲ ዊክነሶችንን ፊክስ ያደርግልናል ማለት ነው። ትናንሽ የሚመስሉ ነገር ግን ለሀከሮች የሚያጋልጡንን ዊክነሶቻችንን ፊክስ የሚያደርጉልን ሶፍትዌር አፕዴት ወይም ደግሞ ኮምፒውተሮቻችንን እንዲሁም ደግሞ ሲስተሞቻችንን አፕዴትድ አድርገን ስንቆይ ነው ማለት ነው። ስለዚህ አፕዴት በጣም አስፈላጊ ነገር ነው ማለት ነው። ሰው ምንድነው አፕዴት የምታደርጉት? አንደኛ ስልካችሁን አፕዴት ማድረግ መቻል አለባችሁ። ሌላኛው ደግሞ ኮምፒውተሮቻችሁን አፕዴት ማድረግ መቻል አለባችሁ። እንዲሁም ደግሞ የስልኮቻችሁን አፕሊኬሽኖችንም እንዲሁም ደግሞ የተለያዩ ሲስተሞቻችሁን አፕዴት ማድረግ መቻል አለባችሁ ማለት ነው። እነዚህን የምናደርግበት ምክንያት ምንድነው? ጊዜው ያለፈበት ሶፍትዌር ለአጥቂዎች በር ከፋች ነው። ስለዚህ ዴይሊ፣ ዊክሊ እንዲሁም ደግሞ መንዝሊ ሊሆን ይችላል የራሳችሁን ሶፍትዌሮች ሲስተሞቻችሁን አፕዴት አድርጉት። እሺ ሌላኛው የምናየው ምንድነው? የፐብሊክ ዋይፋ ሪስክ የምንለውን ነው። ፐብሊክ ዋይፋዎች እንግዲህ ብዙ ጊዜ ለመጠቀም በጣም ምቹ ናቸው፣ ነገር ግን ሴፍ አይደሉም። ምክንያቱም ሀከሮች የእኛን እንቅስቃሴዎችን ማየት ስለሚችሉ እንዲሁም ደግሞ ፓስወርዳችን ሊሰረቅ ይችላል፣ እንዲሁም ደግሞ ሊጠልፉት ይችላሉ ማለት ነው። ስለዚህ ፐብሊክ ዋይፋ ስንጠቀም ጥንቃቄ ማድረግ መቻል አለብን ማለት ነው። ምንድነው ፐብሊክ ዋይፋ ስንጠቀም ማድረግ ያለብን አንደኛው እና ዋነኛው ነገር ምንድነው? በጣም ሴንሲቲቭ የሆኑትን ኢንፎርሜሽኖቻችንን እዛው ላይ መክፈት የለብንም ማለት ነው። ሌላው ምንድነው? ፐብሊክ ዋይፋ በመጠቀም ባንክ አገልግሎት ማድረግ የለብንም። ግዴታ ከሆነብን ዳታዎቻችንን መጠቀም እንችላለን ማለት ነው። ነፃ ዋይፋ አገኘን ብለን ስንጠቀም እንግዲህ ፕራይቬታችንን ሊያሳጣን ስለሚችል በደንብ አድርገን ጥንቃቄ ማድረግ መቻል አለብን ማለት ነው። ሌላኛው እና የአምስተኛው ምንድነው? ዳታችንን ባካፕ ማድረግ መቻል አለብን። እስኪ አንድ ጊዜ አስቡት፣ ስልካችን ዛሬ ብጠፋ ብላችሁ አስቡትና እንዴት እንደምትሆኑ ራሳችሁን ጠይቁት። ሁሉም ነገር አብሮ ይጠፋል አይደለ? ስለዚህ ባካፕ መያዝ በጣም ጠቃሚና አስፈላጊ ነገር ነው ማለት ነው። ሰው ምንድነው ባካፕ የምታደርጉት? የእናንተን ዶክሜንት ፋይል እንዲሁም ደግሞ ፎቶቻችሁን ባካፕ ማድረግ መቻል አለባችሁ ማለት ነው። ስልካችሁ ቢጠፋ ቢሰረቅ እንኳን በዛን ጊዜ ስለምታገኙት የእናንተን ዳታ ባካፕ ማድረግ መቻል አለባችሁ ማለት ነው። ባካፕ ለማድረግ ምንድነው ሁለት ኦፕሽን አላችሁ። አንደኛው ክላውድ ስቶሬጅ ላይ ባካፕ ማድረግ ትችላላችሁ። ሌላኛው ደግሞ ያው ኤክስተርናል ሃርድ ድራይቭ በመጠቀም ባካፕ ማድረግ ትችላላችሁ ማለት ነው። እሺ ባካፕ ከምንድነው ፕሮቴክት የሚያደርገን የሚለውን የመጀመሪያው ምንድነው? ከዲቫይስ ፌለር፣ ከራንሰምዌር እና ከአክሲዴንታል ዲሌሽን ፕሮቴክት ያደርገናል። ለምሳሌ ዲቫይሳችን ፌል በሚያደርግበት ሰዓት ባካፕ ካለን ከዛ ኤክስፖርት አድርገን የምንፈልጋቸውን ፋይሎች እንዲሁም ደግሞ ዶክመንቶቻችንን መጠቀም እንችላለን ማለት ነው።
ብዙ ሰዎች እንደዚህ ብለው ያስባሉ። እኔ አስፈላጊ አይደለሁም፣ ስለዚህ ማንም ሰው ሀክ አያረገኝም ብለው ያስባሉ። ነገር ግን ሀከሮች የሚፈልጉት እኛን ሳይሆን የእኛን ስህተቶች ነው። ስለዚህ ስህተት ወደ ተገኘበት ሁሉ ስለሚሄዱ እኛንም ሆነ ማንንም ሰው ሊያጠቁ ይችላሉ ማለት ነው። ሶ ሁሉም የእነሱ ታርጌት ነው። ስለዚህ ራሳችንን ፕሮቴክት ማድረግ መቻል አለብን ማለት ነው። ሳይበር ሰክሪቲ ስንል እንግዲህ ስለ ፍርሃት ወይም ደግሞ ስለላቀ የቴክኒክ ችሎታ አይደለም። ቀላል የሆነ የዴሊ ልማዶችንም ያካትታሉ። ስለዚህ ጠንካራ ፓስወርድ መጠቀም፣ አጠራጣሪ የሆኑትን ሊንኮች አለመንካት፣ እንዲሁም ደግሞ የተለያዩ የሚላኩልንን ቴክስቶች ዝም ብለን ሪፕላይ አለማድረግ ከኛ ይጠበቃሉ ማለት ነው። እንዲሁም ደግሞ መሳሪያዎቻችንን አፕዴት ማድረግ እና ባክአፕ አድርገው ማስቀመጥ በጣም አስፈላጊና ጠቃሚ ነገር ነው። ስለዚህ እነዚህን ነገሮች በመጠቀም ራሳችንን ከሳይበር ጥቃት ፕሮቴክት ማድረግ እንችላለን ማለት ነው። እስኪ ጥያቄ ልጠይቃችሁ። ብዙ ጊዜ የትኛውን ስህተት ነው ብዙ ሰዎች የሚሰሩት ብላችሁ ታስባላችሁ? መልሶቻችሁን ኮመንት ላይ ጻፉልኝ። የዛሬ ቪዲዮአችን እንግዲህ ስለ ሳይበር ሴኩሪቲ ቤዚክ የሆነ እውቀት እንዲኖረን የሚረዳን ነው። ዲቴይል ውስጥ አልገባንም። መጀመሪያ መሰረታዊ የሆኑትን ነገሮች ማወቅ አለብን ብለን ስላሰብን ለዛም ነው ከቤዚክስ የጀመርነው። እንደወደዳችሁት ተስፋ አደርጋለሁ። ያልገባችሁ ነገር ካለ እንዲሁም ደግሞ እዚህ ውስጥ መካተት ሲገባቸው ሚስ ያደረግናቸው ነገሮች ካሉ ኮመንት ላይ ጻፉልን። እንዲሁም ደግሞ አዳዲስ ቲፖችን ቴሌግራም ቻናላችን እንዲሁም ደግሞ ዋትሳፕ ቻናላችን ላይ እናስቀምጥላችኋለን። እየገባችሁ ፎሎ ማድረግ ትችላላችሁ። ሊንኩን ዲስክሪፕሽን ስር እናስቀምጥላችኋለን። ስለተከታተላችሁን እናመሰግናለን። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮዎቻችንን ለሚጠቅመው ሰው ሼር ማድረግ እንዳትረሱ፣ ላይክ አድርጉልን። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ መልካም ሳምንት ይሁንላችሁ። አይቢ ሚዲያ ኤምፓወሪንግ ዲጂታል ማይንድ